የመጀመሪያ ኤክስፖርት ጭነታችሁ ህልም ሊመስላችሁ ይችላል። በመጨረሻው ኮንቴነራችሁ ተጫነ፣ ሙሉ ዶክመንት አዘጋጃችሁ፣ መርከቡ ከጅቡቲ ፖርት ተንቀሳቀሰ። በቃ አሁን ኦፊሻሊ ኤክስፖርተር ሆኛለሁ ብላችሁ ልታስቡ ትችላላችሁ። ነገር ግን ማንም ያልነገራችሁ አንድ እውነት አለ። ብዙ ኤክስፖርተሮች የመጀመሪያውን ጭነት ከመላካቸው በፊት ፌል የሚያደርጉት የመጀመሪያውን ጭነት ከላኩ በኋላ ነው። መርከቡ ከጅቡቲ ፖርት ከተነሳ በኋላ እነዚህ ነገሮች ሊያጋጥሟችሁ ይችላል። ፔመንት ዲሌይ፣ ባየሩ ሊጠፋ ይችላል። ባንኮች ዶላራችሁን ወይም ፎሬክስ ሊይዙባችሁ ይችላሉ። ኳሊቲ ሪጀክት ሊደረግባችሁ ይችላል። እናም ዛሬ ለምን ከ70% በላይ የሚሆኑት የኢትዮጵያ ኤክስፖርተሮች በመጀመሪያ ጭነታቸው ፌል እንደሚያደርጉ፣ ከጀርባ ያሉትን ትክክለኛ ስህተቶች እንዲሁም የዚህ ስታቲስቲክስ አካል ከመሆን እንዴት እንደምትተርፉ አሳያችኋለሁ። ቅመማ ቅመም፣ ቡና፣ ጥራጥሬ ወደ ውጭ ኤክስፖርት እያደረጋችሁ ከሆነ ወይም ደግሞ ኤክስፖርት ለማድረግ የምታስቡ ከሆነ ይህ ቪዲዮ ብዙ ዓመታትን እንዲሁም ገንዘብን ይቆጥብላችኋል።